ሐረግ ድራማ ክፍል 74 ይቅርታ ክፍል 74 እንግዲህ አየር ላይ ውሏል ማለት ነው። ውድ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝዝት ይበልልኝ በያላችሁበት የዓለም ዳርቻ። ውድ የሀገሬ ልጆች የቻናሌ ቤተሰቦች ቻናሌ ደግሞ ላይክ እና ሼር ሰብስክራይብ ያላረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ቤተሰብ የሆናችሁ በላይክ በሼር እላችኋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንዴት አለፈ? ኢዶችስ እንዴት አለፉ? ከረመዳን በኋላ ብዙም እየተገናኘን አይደለም። የኢድ ቪዲዮ ለቅቄላችሁ ነበረ። ከዛን ወዲህ እንግዲህ ብዙም ስላልተመቻቸልኝ ጠፍቻለሁ ማለት ነው። ለዛም ይቅርታ ጠይቃለሁኝ። እንዴት አላችሁልኝ? ከኔ ጋር እንግዲህ አልሐምዱሊላህ ደስ በሚል ሁኔታ ነው ያለነው፣ አክብረን ኢድን። ከዛም በኋላም እንግዲህ ወደ የስራችን ተሰማራን ማለት ነው። ብዙም ቀዝቀዝ አድርጌው ነበር ስራዬን፣ ብዙም እየሰራሁ አልነበረም። ታውቃላችሁ ረመዳን ሲሆን ወጣ ወረድ ይባላል፣ የቤት ውስጥ ስራ አለ። ያ ነገር ይዞኝ ትንሽ ቀዝቀዝ አድርጌ ነበር። አሁን ደግሞ ማሻአላ እንግዲህ የክርስቲያን ወገኖቻችን በዓልም እየመጣ ነው። በዛ እንግዲህ አዳዲስ ነገሮች አሉ ማለት ነው። እና ከእናንተ የሚጠበቀው ቻናሌን ላይክ እና ሼር እያረጋችሁ ቤተሰብ ሰብስክራይብ እንዲበዛ እያደረጋችሁልኝ መከታተል ነው ማለት ነው። ውድ ቤተሰቦቼ ውጪ ያላችሁን ለሀገራችሁ አላህ ያሰባችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ። እኛም የገባነው እንግዲህ ነገሮች ተመቻችተው ለእናንተ አራያ የምንሆን አላህ ያድርገን። ከስደት ደግሞ ተመለሱ እንጂ እኛም ልንመጣ ነው አትምጡ የምንል እንዳንሆን ደግሞ የእናንተ ማበረታታት ያስፈልገናል ማለት ነው። እንግዲህ ውድ እህቶቼና ወንድሞቼ እንድታበረታቱኝ እየጠየቅኩ ነው ማለት ነው። እና ያው እንግዲህ የኢትዮ ኑሮ አልሐምዱሊላህ ነው። በየጊዜው የሚጨምርም የሚቀንስም ነገር አለ እና አሁን ላይ ግን እየወጣ ነው። ያው ትንሽ እኔ የምሰራውን ታውቃላችሁ ሺቲና ደርበን ምናምን ነው የምሰራው። እሱ ደግሞ ትንሽ ወጣ እያለ ነው፣ አሁን ላይ እየወጣ ነው ማለት ነው። እና ብቻ አልሐምዱሊላህ እንግዲህ ባለው እየተሳተፍኩኝ ነው ማለት ነው። እንደምንም ቢጨምርም እንዳየሩ ከምተው ብዬ እንዳየሩ እየሞካከርኩኝ ነው ማለት ነው። ውድ ቤተሰቦቼ እናንተም እዘዙኝ፣ ኢንሻአላህ እዘዙኝ። ለቤተሰቦቻችሁ ቢሾፍቱ ወይንም ደብረ ዘይት አካባቢ ያላችሁ እህቶቼ ብትነግሩ አደርስላችኋለሁ ማለት ነው። እና ሌላው ነገር ደግሞ እንግዲህ ሐረግ ድራማ በምታዩት መልኩ እንግዲህ በጣም አሪፍ ሆኖ እያለቀ ነው። ግን አሪፍ ነው ብዬ ልል ደግሞ አልችልም። ምክንያቱም ኤፉ እንግዲህ የማትፈልገውን ሰው በፍርድ ቤት ማግባት ማለት ምን ማለት ነው? የማይዋደዱ ሰዎች ተጋብተው የሚወልዱትን ልጅ አስባችሁታል? እና እንደኔ ሀሳብና አስተያየት ኤፉና ያፌት መጋባት የለባቸውም የሚል ነኝ ከመጀመሪያ እስከ መጨረሻ። እና እሱ ግን በግድ ሊያገባት፣ እሷም ደግሞ በፍራቻ ናታንን የሆነ ነገር ያደርገዋል ምናምን በዛ ፍርሃት ተነሳስታ እሷም እሱን ለማግባት ግድ ሆኖባታል ማለት ነው። እና ያ ደግሞ መሆን የለበትም ባይነኝ እኔ ማለት ነው። እና ሰው ከጥፋቱ ተምሮ ወደ ደህና ነገር መሄድ ሲገባው እሱ ግን ወዲያውኑ ጥፋቶቹን እያበዛ ወደ ጥፋት እየሄደ ነው ማለት ነው። እና ይሄን ነው እላችኋለሁ ውድ ቤተሰቦቼ። ቻናሌን ላይክ እና ሼር ሰብስክራይብ አድርጉ። ሰላማችሁ ብዝት ይበል።